ማን ነው እንደዚህ ያደረገሽ? እና ለገና ሴራውን እንዳላውቅባት ብላ ዱርዬ ቀን አስደበደበችኝ። ሲያንስሽ ላንቺ ለተረገመቿ ከዚህም በላይ ይገባሽ። ሰሚያለሽ? የምትሰሪውን ስራ በሙሉ ማላውቅ እንዳይመስልሽ። አንቺ ነፍሰ ገዳይ። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔ በምልሽ መንገድ ብቻ ነው መጓዘልብሽ። ወይኔ ቤት ወርብሬሽ ከመመስመስሽ በፊት ከዚህ ከቤት በሰላም ውልቅ በይልኝ። መቼም ቢሆን እዝራና ጋሽን ላውሪ ጥያቸው አልሄድም። ማህደርን ገብዬ በሀብል ለማሰብ አስቤ ነበረ። እህትህን በጣም እንደምትወዳት ታውቃለሁ። እኔም ደግሞ የወንድሜ ልጅ በጣም ነው የምወዳት። ገንዘቡ በጣም ስላስፈለገኝ ነበር። እህቴ ደግሞ የልብ ታማሚ ነች። ማታ ያገቷት ልጆች ራሱ በተደጋጋሚ እየደወሉ ነበር። ልትሞትብን ነው ሲሉ ነበር። እህቴ አንድ ነገር ትሁንና እህትህን መስዋዕትነት የምትከፍልበት ዋነኛው ሰዓት አሁን ነው። የማህደር ገዳይ አንተ እንደሆንክና ገንዘብ የሰጠችህ ሀብል እንደሆነች አሁን ሄደህ ለመርማሪዎች ትሰጣለህ። አጸድን ለምንድን ነው ዱርዬ ቀጥረሽ አስደበደብሻት? እኔ ለዛች አቀባቢስ አንሼ ነው ዱርዬ ቀጠሬ ማስደበደበው? ለነገሩ ከሁለታችሁ ማን እንደሚታመን አይታወቅም። ይልቅ እሷን ታያትና ከእስክንድር ጋር እንድታስታርቂኝ እፈልጋለሁ። ይቅርታ ማዬ፣ ከዚህ በላይ ክፉ ነገር እንድናገርሽ አታድርጊ። አሁንም ሄደ ልጅ ማየት አትፈልግም አይደል? እኔ እንደሱ አይነት አረመኔ ልጅ የለኝ። አሁንም ቢሆን ትክክለኛ ወንጀለኛ ማን እንደሆነ አልታወቀም። እባክዎትን ጋሽ፣ በዚህ ሁኔታ ከዚህ በላይ እዚህ ቤት መቆየት አልፈልግም። ከምን ጊዜውን በላይ ጥንካሬሽ የሚፈተንበት ጊዜ ላይ ነው ያለሽው። እሱ ሚስትነቱን ባይቀበል እንኳን እኔ ምራትነትሽን ተቀብየዋለሁ። እሱ እኮ ለእኔ አይደለም ፍቅር ክብር እንኳን የለውም። ቆይ ግን ቢኒ ምን አለ? እዚህ ድረስ መጥቶ ሁሉንም ነገር ይናዘዛል። ይሄ መርማሪ የሚያምን ይመስልሻል? የሆነ ሳይቆቅ ነገር አጸደ የወንድሟን ሀብት በነፃነት ያለምንም ተከላካይ ለመውሰድ በሚል ላይ ታች እያለች ነው። እና ይህንን ተቀናቃኟን ደግሞ አረቃ መቅበር አለባት። እሷም መነን ከነ ልጇ ነው ሀብል። እና ዛሬ መነን ጋር ድብድብ ተጀመረ። ምክንያቱም መነንን መረጃ በማውጣት ከቤት እንድትባረር ያደረገቻት አጸደ ነች። እንግዲህ መነን ደግሞ ይህንን በቀሏን መንገድ ላይ አገኘቻትና ትንሽ ደበደበቻት። ደብድባት ግን ኖርማል ለጉዳት ለክፋት እንዲሰጣት አልፈለገችም መነን። እሺ ለማንኛውም አንቺ ክፉ ነሽ፣ ግን ቢሆንም ደግሞ ክፉሽን አልፈልግም ብላ ትታት ሄደች። አጸደ ግን በዚህ ይህን ነገር ልትፋታ አልፈለገችም። መነንን ድጋሚ ወደዛ ቤት እንዳታስብና ሁሉም እንዲጠላት ለማድረግ ራሷን በድንጋይ እስከ መፈንከት ደረሰች። ከዛ ይህንን የፈነከተኝ መነን ነች፣ ዱርዬ ቀጥራ አስደበደበችኝ ብላ ያዙኝ ልቀቁኝ አለች። ሀብል አላመነቻትም። እንዲያውም ይህንን ነገር ስታደርጉ ብቻዋን መነን ብቻ አይደለም አንቺም አለሽበት፣ እንደማያውቅ ሰው አክት አታድርጊ እያለች ሁሉ ተቆጣቻት። በዚህን ጊዜ ሰውየው ራሱ አንቺ ሁለተኛ እኔ ባልኩሽ ወይም እኔ በፈቀድሁልሽ ልክ ካልሆነ በስተቀር እዚህ ቤት ትባረሪያለሽ ብሏታል አጸደ። እንግዲህ አጸደ ምርር ብሏት አንድም ልጁን ሜርሲን ከቢኒ ጋራ በስልክ ስታወራ፣ ቢኒ ደግሞ እህቱ የታመመችበት በጊዜ እጅ የተያዘች እህት አለችውና ለዚያ ብር ኦፕራሲዮን ለማድረግ ብር ያስፈልገው ነበርና ለመግደል ከተዋለበት ብር በላይ ሜርሲን እየጠየቃት እያለ ነው አባቷ ሜርሲ ሰው መግደሏን ማህደርን መግደሏን ያረጋገጠና ለፖሊስ አሳልፎ የሰጣት። አሁን አጸደ እሱን እየተቆረቆረች እንዴት በስልክ ብቻ በሰማው መረጃ ታረጋግጣለህ እያለች ነው። ከሰማ ነው። በስልክ ሆነ በወረቀት ሰው ይንገረው፣ ልዩነቱ ምንድን ነው? ከራሷ አፍ የወጣን ነገር አጸደ ግን ለማስተባበል እየሞከረች። ሜርሲ በሴራ ተጎንጉኖ ተያዘች እንጂ ዋና ገዳይዋ እሷ አይደለችም ሀብል ነች ብላ ፈረጠችው። በዚህን ጊዜ ነው ሰውየው የተቆጣው። ሁለተኛ እንደዚህ አይነት ንግግር ከአንቺ አፍ ብሰማ እንደ መነን ነው ማደርግሽ ብሏታል። አጸደ ግን ይህንን ምሰማ ሆና አልተገኘችም። እንዲያውም ወንድሟ ወደ ውስጥ ከገባ በኋላ ሀብልን ለብቻዋ ይዛ መኖሪያሽ እስር ቤት እንዲሆን ካልፈቀድሽ በስተቀረ እዚህ ቤት አንድ ቀን እንኳን ማደር የለብሽም፣ ዛሬ ጠቅልሽ ልትወጪ ይገባሻል ብላታለች። ሀብል ደግሞ እንዳታስቢው ወንድምሽንና ባሌንማ ለአውሬ ትቻልሄድም፣ ስለዚህ እንዳታስቢው ብላታለች። እሺ እሱንን ከፈለሽ እንግዲህ የምናየው ይሆናል ብላ ዝታ ወደ ውስጥ ገብታለች አጸደ። እድል ቅድም ምንም እንኳ በመነን ያን ያክል እርግጠኛ ባትሆንም አጸደም ለዋዛ ስላልሆነች ኖርማል ለጥቅሟ ምንም ማድረግ እንደምችል በቃል ብትናገር እውነት አድርገው ይሆን ይህንን ነገር መነን ደብድባት ይሆን ብላ ለማጣራት እናቷ ጋር ሄደች። እናቷን ሄዳ ስትጠይቃት ግን ኧረ እኔ በጭራሽ ደግሞ ለእሷ ልቅጠር እኔ አንሻት ነው እንዴ እኔ ራሴ እኮ ቀጠቅጣት አለሁኝ። መነን ግን ተይውና እሱን ያጸደን ነገር ተይውና ይልቅ ከሰውየው ጋር አስታርቂ ተመልሼ ወደ ቤት መግባት ፈልጋለሁ ስትላት ሀብል ደግሞ አይ እሱ እንዳታስቢ እንኳን አንቺን ላስታርቅሽ እኔ ራሱ ወዚያ ቤት የመውጫ ጊዜ ደርሷል በያሁን እንኪ ለማንኛውም እስኪ ለምንም ይሆንሻል ብላ የያዘቻትን ብር ብቻ ሰጣት ሄደች። መነን ግን እየቆፈላች እኔ እንደለማይ ብር ብቻ ሰጣይ ትሄዳለች እያለች ነው። እና እዚህ የተሻለ ሌላ ምን ልታደርግልሽ ትችላለች?
እዝራ እህቱን ሜርሲ እንዲጠይቅ እስር ቤት ሄዷል። ሜርሲ ደግሞ አቀነባብራ እየነገረችው ነው። እውነት ነው አባዬ ሰምቷል። ምክንያቱም እኔ ላስገድላት አስቤ ነበር ማህደርን፣ ግን ሀብል ቀደመች። ነገሩን ጠምጥማ ገዳይ እኔን አደረገችኝ እንጂ በሀሳብ ያደረጉትንም በተግባር እንዳደረጉት አረጋገጠች ብላ አክስቷ አጸደ የነገረቻትን ነገር ለእዝራ ነግራ ለማሳመን እየሞከረች ነው። በእርግጥ ብሎ እየሰማት ነው። እንግዲህ አምናት ይሆን የሚለውን ደግሞ አብረን የምናየው ይሆናል። በሌላ መልኩ በሙሉ የዚህ ሴራ ማስተር ማይንዱ አጸደ ደግሞ ገዳዩን ቢኒን ሄዳ አፈላልጋንተዋለች። እህቱን ይዛበታለች። የሚወዳት እህቱ ታማሚ ነች። ስለዚህ እሷን ለማሳከም ነው መጀመሪያው ከሜርሲ ብር እንድትጨምርለት በስልክ ሲደዋወል የነበረው። አሁን በአጸደ ቁጥጥር ስር ሆናለች። አድነኝ ወንድሜ የሚል የእርዳታ ጥሪ ራሱ እየለመነችው ነው። አልቻለም ቢኒ። ስለዚህ የቢኒ ምንድነው እንዲያደርግ የተፈለገው? ገዳዩ እኔ ነኝ፣ አስገዳዋ ደግሞ ሀብል የሚለው ነገር ማረጋገጫ እንዲሰጥ ለመርማሪው ነው። እሱ በጣም ጨንቆታል። እዝራ ሜርሲ ከታሰረችበት ቦታ ሄዶ የሰማውን ነገር የነገረችውን ነገር አምኖ የተቀበለ ይመስላል። እንግዲህ እሱ ያለችውን ይዞ መጥቶ ሀብል ላይ ጓ እያለባት ነው። አባዬ ሄደ ልጅን ጠይቃት፣ ምን ብትሆን እኮ ልጅ ነች እያለ ለማግባት ይሞክራል። አባትየው ግን እሷ እንደዚች አይነት አረመኔ ልጅ የለኝም ብሎ ሲጮህ ገዳዩ ማን እንደሆነ ገና እስካልተጣራ ድረስ አትወስን፣ እንደዚህ አይነት ነገር አትናገር እያለ ነው። ወደ ሀብል ዞሮ ነው ይህንን እያለ ያለው እና እኔ ገዳይ ነች እያልኸኝ ነው እያለች ነው ሀብል። አባትየው ይህንን ነገር ለማረጋጋት እየሞከረ ነው። ይኸውልሽ የምትፈተኝበት ሰዓት አሁን ነው፣ እንደምትወጁ አውቃለሁ ይላታል። እኔ ከዚህ በለጥ መኖር አልፈልግም፣ እንኳን ሊያፈቅረኝ ሊያከብረኝ እንኳን የማይችል ነው አልፈልግም እያለች ነው። እሱ ባልነቱን ባይቀበልም እንኳን የምራትነቱን ተቀብያለሁኝ፣ አይዞሽ በርቺ፣ እንደዚህ ማሆድ አይባስሽ ብሎ እያጽናናት ነው። እሷም ሀብልም እንግዲህ ሰውየው እንዲጎዳ አትፈልግም እና በዚያ ላይ እንደገና ደግሞ እዝራንም ስለምታፈቅረው መለስ ብላ እዝራን ለማጽናናት እየሞከረች ነው። እዝራ ግን ከቤቴም ከልቤም ውጭልኝ ያላት ይመስላል። እሷም እንግዲህ እኔም እሞክራለሁኝ ብቻ ለሰራተኛም ቢሆን ብቀጥል ጥሩ ነበር እያለች ነው። እሱ ግን እዝራ ግን ይሄንን ደስ አላለውም፣ እንድትሄድለት የፈለገ ይመስላል። እሷም ብዙ ጊዜ አልቆይም አይዞህ ብለው ሀብል ተመልሳለች። እንግዲህ የአማቷን ቃል ለማክበር ብላ ነው እንጂ እዚህ ቤት የመቆየት ብዙ ፍላጎት እንደሌላት ነው እንግዲህ የምንረዳው። አክስት አጸደም እንግዲህ ሜርሲን ለማስፈታትና ሀብልን ወደ እስር ቤት ለመወርወር ተፍ እያለች ነው። እንግዲህ ቢኒንም በእህቱ አስፈራርታ ራስህን አሳልፈ ስጥ፣ አሳልፈ መስጠት ብቻም ሳይሆን ይህንን እንድታደርግና ገንዘብ የከፈለች ሀብል እንደሆነች ሄደህ ቃልን መስጠት አለብህ እያለች እያስገደደችው፣ እሱ ግን እህቱን ለማትረፍ ሲል ሌላ ንጹህ ሰው ወደዚህ ነገር ማስገባቱን ህሊናው አምኖ የተቀበለ አይመስልም። እባክሽን እያለ ቢለምናት እሷ ካጸደጋ ደግሞ እንደዚህ አይነት ሰብአዊነት የሚባል ስሜት የሌላት ፍጡር ነችና እሱን አልሰማም፣ አንተ ራስህን እጅ ስጥና ይህንን ነገር አድርግ፣ ሀብልና መነን ወደ ወህኒ ሲወርዱ አንተን ጠበቃ ቀጥሬ ያስፈታሃለሁ፣ በዚያ ላይ እንደገና ደግሞ እህትህንም በሙሉ ወጪዋን ሸፍኜ አሳክምልሃለሁ እያለችው ነው። ቢኒ ግን የተጨነቀ ይመስላል። ሰው ባልሰራው እኔ ባይሆን ራሴ እኔ ነኝ የገደልኩኝ ብዬ እጅ ልስጥ፣ ሌላን ሰው ግን ወደዚህ ውስጥ እንዳስገባ ኃጢአቱ አታድርገኝ እያለ ይማጸናታል። አጸደ ግን የምትሰማ ፍጡር አይደለችም። ምን ይፈጠር ይሆን የሚለውን በሚቀጥለው ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።